ለሰባዊነት ያልታመነ ለሙያ ስነ ምግባር ይታመናል ማለት ዘበት ነው። እነዚህ ሆዳደር ጋዜጠኞች በሰው ሀገር ላይ ሄደው በፍልስጤም ህፃናት ስጋ ሆዳቸውን ሞልተው መጥተው ኢቢኤስ እና ቅጥረኞቹ ጋዜጠኞች የየመታወት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። የእስራኤል ደውላ መንግስት ፍጻሜ ጫፍ ላይ ነው ያለው። ትጠፋለች እስራኤል። ሰላም በመላው ዓለም የምትገኙ ውድ ኢትዮጵያ ቤተሰቦች እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል፣ ወቅታዊ ይሆናሉ፣ እንማማርበታለን፣ እንታዘብበታለን ብለን እንግዲህ ማሰባትን ነገር ይዤላችሁ መጥቻለሁ ማለት ነው። በዛሬው ዕለት እንግዲህ እንደምትመለከቱት በመግቢያው ላይ እኛ ኢትዮጵያውያኖች እንግዲህ ወሬ አናጣም። ብዙ የራሳችን ነገሮች እያሉ ምንጋጭበት ምንቃቃርበት ነገሮችን መፍጠር በጣም እንወዳለን እና እንግዲህ ሰሞኑን በጣም በሚያሳዝን ሁኔታ እንግዲህ በዚህ በጋዜጠኞች ወደ እስራኤል ሄደው በነበሩበት ላይ የተፈጠረ አለመስማማት ነገር አሁን በእኛ መሀል ተከስቷል ማለት ነው። ይህን ነገር ታሪኩን በሙሉ ከመንገሬ በፊት አንድ ነገር ልንገራችሁ። በእውነት በጣም የማዝ ነው። በሶሻል ሚዲያ ላይ በተለይ ደግሞ በአጠቃላይ ፖለቲካውንም ምኑንም እንግዲህ የሚያንቀሳቅሱ ህብረተሰቦች ሆን ብለው በጣም በሚያሳዝን ሁኔታ ሆን ብለው ጾማችን በሚመጣበት ሰዓት ላይ ተዘጋጅቶ የሚቀርብልን ብዙ አይነት ነገሮች አሉ። ሰይጣን ይህንን ነገር ያዘጋጃል። እኛን እንሰራዋለን፣ ህብረተሰቡ ይቀበልና ይበሳጭበታል፣ ጾማችንን እናበላሽበታለን ማለት ነው። ይህ ከአንዴም ሁለቴ አይደለም። እኔ ወደ 4-5 ዓመት ወደ ኋላ ተመልሳችሁ እችን ቀን እያሰባችሁ አትፈልጉ ቪዲዮን ታገኛላችሁ። በየዓመቱ ለሁዳዴ ጾም ወይም ለአብይ ጾም እንዲሁም ደግሞ ለረመዳን የተዘጋጀ መከራ አለብንና ይህን ነገር አትስሙ። በተቻለ መጠን ኢግኖር አድርጋችሁት ወደ ጸሎታችሁ ወደ እምነታችሁ ብቻ ተመለሱ እያልኩ እንዲሁ እንደተናገርኩ ነው ያለሁት። አሁንም እንግዲህ እንደተለመደው በዚህ ሰዓት ይሄ ነገር እንግዲህ ተፈጥሯል ማለት ነው። ገና ብዙ እንጠብቃለን። ይሄ አንድ ነው። ይህንን ኢሹ እንግዲህ ከተለያዩ ሚዲያዎች ሰምታችኋል ማለት ነው። እውነት በዚህ ሰዓት መቃቃር ወይም ሰውን መጥላት ወይም እንደዚህ ማድረግ ያለብንን በሁለቱም ወገን በሙስሊምም በክርስቲያንም ማለት ነው። በዚህ ሰዓት ሁላችንም ስለሌላ ሀገር ሄደን ማሰብ ነው ያለብን ወይስ እዚህ ጋር አጠገባችን ስላለ እምነት ጠንክረን ጸልየን ወደ ፈጣሪያችን ወደ ሰማይ ነው ማንጋጠጥ ያለብን? ይህንን እንግዲህ እናንተ መልሱን ትሰጡኛላችሁ ማለት ነው። በተረፈ ግን ብዙ ጊዜ እንደነዚህ አይነት ነገሮች ሲዘጋጁ ከየት መጣ ምንጩ በምንድን ነው የሚለውን ነገር ለመገንዘብ የሚፈልግ ሰው የለም። ቀጥታ ወደ ጉዳዩ ሄዶ ብቻ መቃወምን ወይም መጥላትን ወይም ያንን ነገር ማንቋሸሽን ነው የምንፈልገው ማለት ነው። እነዚህ ነገሮች ደግሞ በሙሉ በፈጣሪ ዘንድ የማይፈቀዱ፣ ምክንያቱም ይሄን ጾም የምንጸልየው እንደ ፈጣሪ ልንሆን፣ በሁለቱም ወገን ያለው ፈጣሪ የሚጠይቀን ምንድን ነው? ጾም ጸልየን እሱን መስለን እንደሱ አስበን እንደሱ ሩህሩህ ሆነን እንድንኖር በዚች ምድር ላይ እስከዛ ድረስ ያጠፋነውንም ደግሞ ይቅር እንዲለን እንደሆነ ሁላችንም እናውቃለን ማለት ነው። ነገር ግን ይሄ ነገር በዚህ ሰዓት ያው ሰይጣን የሚፈታተን እንደሆነ ሁላችሁም ታውቃላችሁ። እንደነዚህ አይነት ከባድ የሆኑ ነገሮችን ይዞብን ይመጣል ማለት ነው። ለዚህ ታዲያ ምንጊዜም የተቻለውን ያህል እንግዲህ አንዳንድ ሚዲያዎች ይህን ክፋት በጣም ቢያራግቡም የተወሰኑ ደግሞ እነዚህን ነገሮች እንደው ያዝ ለማድረግ በተቻለ መጠን እንደ ማስታረቅም እንደ መቀሰስም ብላችሁ አስቡት መናገራችን ግዴታ ነው ማለት ነው። በዚህ ሰዓት ይህን ራሱ ስናገር የሚቅር የሚለው ህብረተሰብ ሊኖር ይችላል። ነገር ግን ይሄ ቅሬታው በእውነት ወደ አንድ ወገን ለማዘንበል ወይ ወደ ሌላኛው ለመውሰድ ሳይሆን በአጠቃላይ ለምን እንደነዚህ አይነት ነገሮች በዚህ ሰዓት እንሰማለን? ለምን ይህንን ነገር አንተውም? በመጀመሪያ ደረጃ በጾም ጸሎታችን ሰዓት ላይ የምንጠላውን ሰው ይቅር እንድንል እንደሆነ እያወቅን ለምን ወደ እንደዚህ አይነት ነገሮች ሄደን ለምን ራሳችንን በክፉ ነገር ውስጥ እናስቀምጣለን የሚለውን ነገር እንድንወያይበት ብዬ ነው እንግዲህ ይህን ነገር ያቀረብኩላችሁ። ምንድነው የተፈጠረው? ሁላችሁም ታውቃላችሁ። እስራኤል የዛሬ 4-5 ወር አካባቢ ነው፣ ያው አሁን አይደለም፣ የተወሰኑ ጋዜጠኞችን ሰብስባ እንግዲህ ኤምባሲው ነው በስነስርዓቱ በሰዓቱ የነበረውን ቪዲዮ ሁላችሁም አይታችኋል። ወደ 3 ፕሮግራም አዘጋጅቶ ነበር። ይሄንን ያየሁት እኔ ደግሞ ዮናስ ላይ ነው። እንግዲህ ወደ 10 ሌሎች ጋዜጠኞች ከተለያዩ የተውጣጡ ሄደዋል ተብሏል አንድ ላይ። ነገር ግን በሰዓቱ እኛ ያሳየን መጀመሪያ ኢቢኤስ ነው። ኢቢኤስ ያሳየን በዮናስ ፕሮግራም ስለነበረ ዮናስ ደግሞ በተለያዩ አካባቢዎች ላይ የሚታዩ ታሪካዊ የሆኑ ነገሮችን ሲያቀርብ ነው በብዛት የምናውቀው እና ይህ ሰው በሰዓቱ ያንን ነገር
አቅርቦልናል። 3 ተከታታይ ቪዲዮ ነበረ። ማንም ሰው ምንም ነገር አላለም። እንዲሁም በቃ ስለ እስራኤል ያለንን ዕውቀት ምናምን እንድንጨምር በቃ እንደነዚህ አይነት ታሪክ ነገሮችን የኢትዮጵያ ኮሚኒቲ ምን አይነት እንደሚመስል ምናምን ነው አይተን የጨረስን ነበር። እንግዲህ ከጊዜ በኋላ ቆይቶ መስመር አስይዘውት ያው እንግዲህ አልጃዚራ በመጀመሪያ ደረጃ አልጃዚራም ሆነ ቢቢሲም ሆነ ሲኤንኤን በምንም ተአምር ለህብረተሰብ የሚጠቅም ነገር ያቀርባል ያ ማላም ሰው ነው ሲጀመር። ለምን በተለይ ለአፍሪካውያኖች ያላቸው ዝቅተኝነት በጣም የታወቀ ስለሆነ የራሳቸውን ፕሮፓጋንዳ የሚያራምዱ በተለያየ አይነት ቦታ ላይ ያሉ ታላላቅ ሚዲያዎች እንደሆኑ ሁላችንም እናውቃለን። ስለዚህ ሲዘጋጅ የተዘጋጀው እኛ እዚህ እንድንጣላበት እንድንጥላላበት እንጂ እውነት ያንን ፈልገው እንዳለ ነው ሁላችሁም ታውቃላችሁ። በዚህ በእስራኤልና ጋዛ ጉዳይ ለዘመናት እንግዲህ ስንኖር የምናውቀው በጣም ትልቅ ግጭት ያለ እንደሆነ ይታወቃል። አንዱ ወገን ጋዛን ሲደግፍ ሌላኛው ወገን ደግሞ እስራኤልን እንደሚደግፍ ሁላችን እናውቃለን። ይሄን ጉዳይ እዚህ ጋር ባነሳው በጣም ሰፊ ነገር ግን ይሄ ጉዳይ እውነት ለኛ ይጠቅማል ወይ ነው ጥያቄው። እኛ በጸሎት ልናግዝ እንችላለን እንጂ ከኛ ህይወት ውጪ የሆነውን ነገር እኛ በጉልበት የምንቀይረው ነገር እንደሌለ ሁላችንም እናውቃለን። በየትኛውም ሳይድ ያለን ሰዎች በዛ ላይ በዚህ በጾም ጸሎት ሰዓት ማለት በመጸለይ እንጂ እኛ ማሸነፍ ያለብን እነሱን በመቃወም የሆነ ነገሮችን በመፍጠር ምንም እንደማይደረግ ለዘመናት ሁላችንም በህይወት ዘመናችን ያየነው ነገር ነው። እያንዳንዳችን ቤት ከመቀመጫችን እስከ በር ድረስ እንኳን ተጉዘን ምንም ትልቅ የሚሆን ነገር ማናረግ በእግዚአብሔር ኃይል ያለን ሰዎች ስለ ሌላ አካባቢ ያለ ነገር በጩኸት እናመጣዋለን ብለን ማሰብ የለብንም በጸሎት እንጂ። ስለዚህ የነዚህ የሁለቱ መጋጨት ብዙ ጣጣ ስላመጣ በሚዲያውም በየትልቅ ዜና ማሰራጫዎችም ግርግሩ እያለ እንደሆነ እየታወቀ እነዚህ ጋዜጠኞች ተጋብዘው ስለሄዱ ይህንን ነገር ፈጸሙ ማለት ነው። ሲፈጽሙ አብዛኞቹ በክርስትና ህይወት ውስጥም ያሉ ስለነበረ የመጀመሪያቸው ጊዜ ስለሆነ ደስታን ይዘው ነው የሄዱት። ደስታቸው ግልጽ ሆኖ ይታያል። በተለይ አሁን ትልቅ ኢሹ ሆኖ የተገኘው እንግዲህ ዮናስ ስለሆነ የዮናስን ብትመለከቱ በጣም ግልጽ የሆነ ደስታ ይታይበታል። ሄዶ ላይ ይማቅ ነው የሚመስለው እና ብዙዎች በክርስትና ህይወት ያለ ህብረተሰብ ውጭ ሀገር ሂድ ብትሉት የሚፈልገው እስራኤልን ሄዶ ማየት ነው፣ ታሪካዊ ቦታ ስለሆነ ማለት ነው። በእስልምና ደግሞ ያለው ህብረተሰብ የት ሂዱ ቢባል የሚሄድ የሚፈልገው ወዴት ነው? ወደ መካ መዲና ነው ማለት ነው። ይሄ ያለን የሃይማኖታችን እንግዲህ የሰጠን የውስጣችን መንፈስ ነው። በዚህ ሰዓት እዛ ስንሄድ ግን ሌሎች ነገሮች ለማስታወስም ሆነ ለማድረግ ልቦናችን ሊጠፋ ይችላል። ለምን ይህን ነገር አላደረግም ብሎ ግን ያንን ሰው መውቀስ ተገቢ ነው ብዬ በምንም ተአምር እኔ አላምንበትም። አንደኛ በጠቅላላ በጋዜጠኝነት ህይወት ውስጥ ማወቅ ያለብን ነገር ወደ 3-4 ክፍል ያለው ጋዜጠኝነት ስርዓት አለ። ይህን ስርዓት በትምህርት ደረጃ ሁሉም ሰው የሚያውቀው ነው። የፖለቲከኛው ጋዜጠኛ ተነስቶ ዳንስ ቤት የሆነ ነገር ሊያሳየን አይችልም፣ ሁላችንም እናውቃለን። የኮሜርሻል የሚሰራው ጋዜጠኛ ተነስቶ የማይሆንበት ቦታ ላይ ገብቶ ሊሰራ እንደማይችል ሁላችንም እናውቃለን። ዮናስን እዚህ ላይ የምናውቀው እንግዲህ በምንድን ነው? እየዞረ ታሪኮችን በማሳየት በማዝናናት በሚባል ኮሜርሻል ውስጥ እንጂ በሌላ እንዳልሆነ እናውቃለን። በሁለተኛ ደረጃ ይሄ ሰው ቅጥር እንግዲህ ኢቢኤስ ያንን ነገር ሰርቶ የፈለገውን ነገር እዛ ተጣልቶ ምን ብሎ ቢመጣ እንኳን ኢቢኤስ አያቀርቡ ይሆናል። ለምን? ኢቢኤስ ደግሞ ከበላዩ መንግስት አለ እና ይህን የተያያዘ ነገር እያወቅን ከዚህ በፊት ኢቢኤስን በብዙ ነገር ወቅሰን መንግስት ስራውን እንዲቆም አስደርጎ እንደነበር ሁላችንም እናውቃለን። ብዙ አይነት ነገሮች ውስጥ ገብተሃል ተብሎ ማለት ነው። ራሱ ድርጅቱ ችግር አለበት፣ ተቀጣሪዎቹ ችግር አለባቸው፣ ሳንሱር የሚደረግ ነገር አለ። ይህንን ሁሉ ነገር አርፎ ለመጣ ነገር እኛ ግለሰቦችን የያዝን ባንወቅስና ባንጠላ ጥሩ ነው ባይ ነኝ። በእውነት አውቃለሁ የተወሰነ ግሩፖች ይሄን ነገር አትፈልጉም። ለምን? ጥላቻ እንደ አንድ መሳሪያ አድርጋችሁ ስለምታስቡት ምንም ጥያቄ የለውም። ነገር ግን በእውነት እነዚህ ሰዎች ሲሄዱም በንጹህ ልብነት ሄደው የመጡ እንደ ሰራተኛ ወይም እንደ አንድ ቢዝነስ ያደረጉ እንጂ ከነሱ እንኳን የሰማነው ምንም ነገር ሳይኖር የዚህን ያህል ትልቅ ወቀሳና ውርጅብኝ ተገቢ ነው ብዬ አላምንም። ይሄን ሁላችሁም ታውቃላችሁ። እስቲ ምን አይነት እንቅስቃሴ ነበር የነበረው በቲክቶክ የሚለው ትንሽ ላሳያችሁ።
ለሰባዊነት ያልታመነ ለሙያ ስነ ምግባር ይታመናል ማለት ዘበት ነው። እነዚህ ሆዳደር ጋዜጠኞች በሰው ሀገር ላይ ሄደው በፍልስጤም ህፃናት ስጋ ሆዳቸውን ሞልተው መጥተዋል። ያ ብቻ አልበቃም። የእስራኤልን ፕሮፓጋንዳ ማራገባቸው ብቻ ሳይሆን ያ ሁሉ ጭፍጨፋ የተደረገው እስራኤል ራሷን ለመከላከል የወሰደችው እርምጃ ነው ብለውም እጅግ አስነዋሪ ምስክርነትን ሰጥተዋል። ስለኛዎቹ ሆዳደሮች እንተውና ከነሱ ጋር ተመሳሳይ ስራ የሰሩ የደቡብ አፍሪካ ጋዜጠኞች ሄደው ከተመለሱ በኋላ ሆዳቸው ሞልተው እንደነዚህ መታወፋቸውን ከከፈቱ በኋላ ትልቅ ተቃውሞ የገጠማቸውና ትልቅ እርምጃ ሊወሰድባቸው የነበረ ሲሆን በተደጋጋሚ 3 ዘገቦች ላይ ይቅርታን ቢጠይቁም እስካሁን ግን ህዝቡ ይቅርታን አላረገላቸው። የደቡብ አፍሪካን እንተውና የሞሮኮዎቹም እንደዚህ ሆዳደሮች የተወሰኑ ሰዎች ሄደው የነሱን ፕሮፓጋንዳ ለማራገብ ተሳትፎ ነበረ። እጅግ ትልቅ ቁጣን ተቀስቅሶባቸው እነሱ መግቢያ ጠፍቷቸው ነበረ። የኛዎቹ ግን ስለ ቅድስት ሀገር ያወራሉ፣ ስለ ሰባዊነት ያወራሉ። በየሳምንቱ ቅዳሜና እሁድ ቲቪ ላይ የቀረቡ የሆነ ምስኪን ሰዎች ለድራማ ያመጧቸዋል፣ አብረው ያለቅሳሉ። ያ ሁሉ ድራማ አልበቃ ብለው አሁን ግን በንጹሃን በዛ ሁሉ ህዝቦች ላይ እየነገዱ ይገኛሉ። ለሆዳቸውም አድረዋል፣ ህሊናቸውን ደግሞ ሽጠዋል። እኛ ህዝቦች ነን፣ እነሱ ደግሞ ጋዜጠኞች። ስለዚህ ሁኔታውን አይተን የምንመለስበት ይሆናል። ሀሳባችሁን ሁላችሁም ኮሜንት ላይ አስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢየሩሳሌምን እያየናት ነው፣ እየጎበኘናት ነው። እጅግ በጣም ደስ ይላል። አሁን ያለንበት ስፍራ ኦልድ ጃፋ ተብሎ የሚታወቀው ቦታ ነው። ጃፋ ጌት ኢየሩሳሌም ይላል። ጉግል አድርገን አግኝተነዋል። እቺኛዋ ናት ጃፋ ጌት የምትባለው። እቺ እዚህ ኢየሩሳሌም ውስጥ ከሚጎበኙ ስፍራዎች መካከል አንዱ መሆኗን ሰምተናል። እንግዲህ ጊዜም ስለሌለን ምን እንደሆነ በጥልቅ ሀሳቡን አላስረዳንም፣ ይቅርታ እንጠይቃለን። ለማንኛውም የኢየሩሳሌምን ውበት በተለይ እንደው በቃል ከሚነገር ይልቅ በካሜራ አይን ወደ እናንተ ማድረስን ወደናል። ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስምዖን ደረጀና ነፃነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ክብር ይገባቸው። እንደሰማችሁት እንግዲህ ዮናስ እንግዲህ እንዳያችሁት በደስታ ነው እንግዲህ እንደዛ አይነት እንቅስቃሴ ያደረገ ሲናገር የነበር። የመጣበት ተልዕኮ አለው። ጋዜጠኛ ነው። እንደ ማንኛውም ሆቴሎችም ምኖችም ሄደው ሲያስተዋውቁ እንደነበረ አገሪቷን እንደዛ እያስተዋወቀ ነበር የነበረው። ነገር ግን ደግሞ ይኸውላችሁ እንግዲህ በሌላ አካባቢ የሚሰጠውን ሚዲያ ደግሞ ተመልከቱ። አንደኛ እስቲ ስለ እውነት ነው አይደል እዚህ ጋር የምንነጋገረው። የት ቦታ ላይ ነው ዮናስ የሞቱ ህፃናቶችን ፍልስጤማውያኖችን እያየ የሚሳለቀው? ምናምን ንግግሮች ብዙ አይነት ክፋቶችን ያመጣሉ። በዛ ብዙ ሰዎች ወደ ልባቸው ሊመለሱ አይችሉም። ነገሮችን ከማዘን የተነሳ ፈጣሪውን ሁሉ ማማረር ይጀምራል ማለት ነው። ስለዚህ እውነት ይሄ ነገር ተገቢ ነው በዚህ ሰዓት እንደዚህ አይነት ነገሮችን ማቅረብ የሚለውን ነገር እንድትከተሉ ብዬ ነው ይሄን ነገር በግልጽ ያስቀምጥኩላችሁ። እነዚህ ሁለት ጋዜጠኞች በምንም ተአምር ወይም 10 ጋዜጠኞች ናቸው በአጠቃላይ ሄዱት። በምንም ተአምር በዛ ወቅት ላይ ምንም አይነት ልቦናቸው ውስጥ ያለ ነገር እንደሌለ ግልጽ ሆኖ ይታያል። የብዙዎቹን ተመልከቱ፣ ተመሳሳይ ነው፣ ምንም ጥያቄ የለውም። በመድረሳቸው ያንን ነገር በመርገጣቸው የመጀመሪያ ጊዜ ነው ጋዜጠኛ እንደዚህ ተሰብስቦ ሲሄድ። ይሄ ሁላችንም እናውቀው ነገር ነው እና ምንም አይነት በልቦናቸው የሆነ የከፋ ነገር አልነበረም። በሌላ በኩል ደግሞ ማንኛውም ህብረተሰብ ቱር ወደ አንድ ሀገር ሲጓዝ፣ ለምሳሌ ሰሞኑን የቱርኩ መንግስት ወደኛ ሀገር ሲመጣ የሄደው አድዋ አደባባይ ነው። ሄዶ እዛ አበባ ጉንጉን አድርጎ ስለዛ ታሪክ አይቶ ምናምን፣ ይሄ ማንኛውም ቱሪስት የሚያደርገው ነው በተለያየ ሀገር ላይ። ስለዚህ በዛ ሰዓት ሀገሮቹን ከጎበኙ በኋላ ሄደው ጋዛም ያደረጉት ነገር ይህንን ነገር ሲያደርጉ
ከዛ ተሻግሮ ያለውን ነገር ለምን አልተናገርክም ብሎ መውቀስ አንደኛ አለቃ አይደለም ይሄ ህብረተሰብ ይሄንን ነገር ለማለት ለምን በስነ ስርዓቱ በስክሪፕት ተሰጥቶት የሚደረገውን ነገር ነው እንጂ ማለት የሚችለው አንድ ጋዜጠኛ ራሱ የሚፈጥነው ነገር እንደሌለ ሁላችንም እናውቃለን። ቲክቶክ ወይም ዩቲዩብ ምናምን ላይ ተነስተን የምንናገረው ጉዳይ የራሳችን ማንንም አይከለክለንም እንደፈለግን ማለት እንችላለን። ነገር ግን በትልልቅ ተቋማት ውስጥ ያሉ ጋዜጠኞች ከሚያስፈልገው እርምጃ ውጪ እንደማይሄዱ እኮ ሁላችንም እናውቃለን። ለምንድን ነው በዚህ ሰዓት እንደነዚህ አይነት ነገሮችን እያነሳን የምንወቃቀሰው? ይሄ ነው ለእናንተ እንደው እውነት መጠየቅ የምፈልገው። ለምንድን ነው በየጊዜው በጾም ጸሎታችን ላይ ክፉ ነገር የሚመጣ? ኢማጂን በአሁኑ ሰዓት እግዚአብሔር ይመስገን ፕሮቴስታንት አልቀረ ምን አልቀረ አንድ ላይ እኩል እየጸለየ ነው። የህብረት ጸሎት ደግሞ ለሁላችንም ጥሩ እንደሆነ እናውቀዋለን። የምንፈልገውም ሰላም ነው። ለዚች ሀገር ሰላም ሁሉ ነገር የተረጋጋለት እንዲሆንላት የነበረብንን ክፉ ነገር ጥላቻ እንድንተው የሚያደርገን አንዱ መንገድ እንግዲህ ይሄ ጾም ጸሎት ነው። በዚህ ጾም ጸሎት ላይ እንደነዚህ አይነት ነገሮች መቅረብ አለባቸው ወይ? ይሄንን ለእናንተ ልተው። እስቲ ደግሞ ትንሽ ላቅርብላችሁ እንዲሰማችሁ ሳይሆን ነገር ግን እንደነዚህ አይነት ስህተት የሆኑ ነገሮችን ከመስማትም ሆነ እንደነዚህ አይነት አካባቢዎች ላይ ከመደገፍ ራሳችንን መቆጠብ አለብን ብዬ ስለማስብ ነው። ትንሽ ላሳያችሁ። በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። የኢትዮጵያ ጋዜጠኞች የእስራኤልን መንግስት ግብዣ ተቀብለው መሄዳቸው ብቻ ሳይሆን ተመልሰው መጥተው የሰሩትን ዘገባ የሚከፍለውን ጌታ የማገልገል እንጂ የስነ ምግባር ውጤት አለመሆኑን ያሳያል። ሲጀመር ኢትዮጵያ ራሷ የጦርነት የረሃብና የድሮን ጥቃት ሰለባ የሆነችው ሀገር ሆና ሳለ በጋዛ ላይ የሚፈጸመውን ሰቆቃ ለማድበስበስ መሞከር ትልቅ የሞራል ዝቅጠት ነው። ጋዜጠኞች ነን ባዮች ለጋዛ ህጻናቶች እና እናቶች ሊኖራቸው የሚገባውን ርህራሄ በነፃ ጉዞና መዝናኛ መሸጡ የኢትዮጵያ ሚዲያ ልሂቃን ዘንድ ሰብአዊነት ለጥቅም የሚነገድበት ዋጋ መሆኑን ያሳያል። በነገራችን ላይ ሰው ነው የሚለው መሰረታዊ መርህ በሆድ አምላኪነት ተተክቷል። የኢትዮጵያ ሚዲያ ካውንስል አመራር ሳይቀር በዚህ ጉዞ ውስጥ መሳተፋቸውን አጣሪውን በራሱ ታጠረ የሚያሰኝ ነው። ሚዲያን የሚቆጣጠሩና ስነ ምግባር የሚያስከብሩ ተቋማት ራሳቸውን የጥቅም ግጭት ውስጥ ሲዘፍቁ በሀገሪቱ ጋዜጠኝነት ላይ ተስፋ መቁረጥን ይፈጥራል። ታዲያ ይህ የሚያሳየው ችግሩ የግለሰቦቹ ብቻ ሳይሆን ስርዓቱ መሆኑ ነው። በኬንያ በደቡብ አፍሪካና በሞሮኮ የታየ ተቃውሞ ድምጽ በኢትዮጵያ ለመታየቱ እጅግ አሳሳቢ ነው። የኢትዮጵያ ጋዜጠኞች ከሙያ ባልደረቦቻቸው የሚሰነዘርባቸውን ወቀሳ አለማፍራታቸው በኢትዮጵያ ሚዲያ ማህበረሰብ ውስጥ የሙያ ክብር ምን ያህል እንደረከሰ ያሳያል። ሌሎች አፍሪካውያን ለእውነት ሲቆሙ የኛዎቹ ለእፍረት መቆማቸው ሀገራዊ ውርደት ነው። መረጃን ማዛባት ወይም እውነትን መደበቅ ልክ እንደ ጦር መሳሪያ ሰዎችን ይገላል። ጋዜጠኞቹ የሰሩት ዘገባ የእስራኤልን የጦር ወንጀል ራስን የመከላከል እርምጃን አድርጎ ማቅረቡ እነሱንም የዘር ፍጅቱ አጃቢ ያደርጋቸዋል። ታዲያ ይህም በታሪክ ፊት ተጠያቂ የሚያደርግ ከባድ የታሪክ ጠባሳ ነው። ገለጻ እንደሚያሳየው የኢትዮጵያ ሚዲያ ምን ያህል ለውጭ ተጽዕኖ ተጋላጭ መሆኑንና የሙያ ነፃነቱን እንደሸጠ ነው። ጋዜጠኛ ዮናስ ከበደ ከ60 ሺህ በላይ ህጻናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያውን ስነ ምግባሩን ጥሶ የህጻናቱን ሞት የሚያሳይ ስራ ነው የሰራው። በኢቢኤስ ቴሌቪዥን ፕሮግራም መሪነት እየሰራ የሚገኘው ዮናስ ከበደ ለይምሰል የድሬ ልጅ ነኝ በሙስሊም ተከብቤ ነው ያደግኩት ምናምን የሚሉ ማታለያዎችን እየተናገረ ብዙዎችን ሸውዷል። በጣም ማፈሪያዎች ናችሁ። እንደ ሀገር ነው ያፈርንባችሁ። ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን እስራኤል አዝናለች ነው ያልከው። እስቲ በደንብ አድርጋችሁ ሼር አድርጋችሁ አድርሱለት። እስራኤል ካዘነች ጋዛውያን ምን ሆኑ ነው የሚባለው? እስራኤል ካዘነች ፍልስጤማውያን ምን ሆኑ ነው የሚባለው? ከ40 ሺህ በላይ የሞቱ ህፃናቶች ለምን አልዘገብክም? ለህዝብ የቆምክ ጋዜጠኛ አይደለህ? በሺዎች የሚቆጠሩ ምስኪኖች የሞቱትን ለምን አልዘገብክም? ለህዝብ አይደለ የቆምከው? በሚሊዮኖች የሚቆጠሩ የተፈናቀሉ ህዝቦችን ለምን አልዘገብክም? ምክንያቱም የሚሰጥህ ጥቅም ስለሚቀርብህ። ለጋዜጠኝነት ለሙያ አይደለም የሄድከው፣ የምስኪኖቹን ደም ለመሸፈን የነዛ ህፃናቶች የነዛ የተበደሉትን ምስኪኖችን ያ ነገር ለመሸፈን ነው እዛ ድረስ ተከፍሎ ሄድከው። ሙሉ ዓለም የተቃወመውን እናንተ ለሆዳችሁ ስትሉ ሙያችሁን ካዳችሁ። ታሳዝናላችሁ። በደንብ ሼር አድርጋችሁ አድርሱላችሁ። በጣም ነው ያዘንባችሁ፣ በጣም ነው ያፈርንባችሁ። የእስራኤል ደውላ መንግስት ፍጻሜ ጫፍ ላይ ነው ያለው። ትጠፋለች እስራኤል ተዙል። ይህ ደግሞ አንዱ አላህ ስብሓነሁ ወተዓላ በቁርአን አይነገረን ነው። እኛ በቁርአን እናምናለን። እንደሰማችሁት ነው።
እነዚህ በእውነት በዚህ ሰዓት እኔ ዮናስ ኃጢአት ውስጥ ይገባል ብዬ አልጠብቅም። እነሱ ናቸው ኃጢአት ውስጥ የሚገቡት። አንደኛ ዮናስ ራሱ አቀናብሮ ያቀረበልን ታሪክ የለም። ተናግሮ ከዛ በኋላ ኤዲት ተደርጎ ሰዎች መጥተው ሳንሱር አልፎ የሚቀርብ ነገር ነው እንጂ ያለን እና በዚህ አይነት የተወሳሰበ አይነት የብሮድካስቲንግ እንግዲህ ስራ ላይ እኛ አንድ ግለሰብ ለምን የሆነ ነገር አላደረገም ብለን መቃወማችን ተገቢ ነው ብዬ አላምንም። ይህንን እናንተም እንግዲህ የራሳችሁን ሀሳብ ስጡበት እላለሁ። በሌላም በኩል ደግሞ ይሄንን ለማጋጋልም ማለት ይቻላል ግን የሆነ ወደ መጥፎ መስመር እንዲሄድ ስድቦችም ያዘሉ ለምን እንደዚህ ሆነ ለምን እንደዛ ሆነ ብሎ የሚናገር ህብረተሰብ ወጥቷል። ይሄ ምንም ጥያቄ የለም። ለምን አልታየም ለምን ይሄን አላደረክም ብሎ የሰደበው ብቻ ሳይሆን ደግሞ በሌላ በኩል ደግሞ ለምን ይሄ ነገር ተባለ ብላችሁ ተናደዳችሁ ብሎ ለማጋጨት የሚነሱ ሰዎች አሉ ማለት ነውና ይሄም ራሱ ተገቢ ነው ብዬ አላምንም። የሚደረጉትን ነገሮች ባላንስ ማድረግ ብንችል ጥሩ ነው በእውነት። ምክንያቱም በሰዓቱ የነበረ ያ ጦርነት ላይ የተፈጠረውን ነገር እልባት ውስጥ ለማድረስ ከሆነ ፍላጎታችን አንድ ጸሎት ነው፣ ሌላ ነገር መሆን አይችልም። በተረፈ እኔና እናንተ እዚህ ሶፋ ላይ ምናምን ቁጭ ብለን የምንፈጥረው 5 ሳንቲም ነገር እንደሌለ ከዚህ በፊት በነበረን ህይወት ይሄ ነገር እንግዲህ ወደ 30-40 ዓመት ሁላችንም ያየነው ነገር ነው እና ይሄንን ሁሉ ዓመት ሲደረግ ከሌላ አካባቢ የመጣ ምንም አይነት ምንጭ ምንም አይነት ፋይዳ ሲሰራ እንዳላየ እናውቃለን። ለምን ወደ ሀገራችን መተን ስለ ሀገራችን አናስብም? በሀገራችን ላይ ስለሚደረጉ ነገሮች ለምን አንወያይ? ኢቢኤስ ወይም ዮናስ ከዚህ በፊት የትግራይ ጦርነት ላይ ወይ ወለጋ ወይ አርሲ ያሉ ነገር ላይ ኢንቮልቭ ሆኖ አይተን እናውቃለን? ስለ እንደዚህ አይነት ፖለቲካዊ ነገር ሲናገር ሰምተን እናውቃለን? ለምን አሁን ዘለን እዛ ቦታ ላይ ስለዛ አልተናገረም ብለን እንጣላለን? ለምን እርስ በርስ ክፉ ነገር ውስጥ እንገባለን? ስለዚህ በተቻለ መጠን እንደነዚህ አይነት ነገሮችን ረገብገብ አድርገን ይቅርታን ብንጠያየቅ እውነት ትክክለኛ ክርስቲያን ወይም ትክክለኛ ሙስሊም ከሆነ ወዳጅነቱ አይበልጥም ስለሌላ ነገር አንስተን እንደዚህ ከምንጋጭ ለማለት ነው። እስቲ ከነዚህ ደግሞ ከኛ ከሆኑ ሰዎች ልበል ከክርስቲያኑ ደግሞ የሚናገሩን ትንሽ ላሰማችሁ። የኢቢኤስ ጋዜጠኞች እስራኤል ሄዱ ተብሎ አገር ይያዝልን የሚሉ ሰዎች እያየን ነውና አንተ ኢትዮጵያውያን ግን ምን አይነት ሰዎች ነን? ግን የት ሀገር መሄድ እንዳለብን የት ሀገር ደግሞ መሄድ እንደሌለብን መወሰን ትችላላችሁ ማለት ነው። በፐርሰናል በሆነ ላይፍ ላይ እናንተ እንደ ውሃ ቀጂ ቱርክና ካታር ስትመላለሱ አይደል የምትውሉት? መቼስ ቱርክ ሄዳችሁት ቴክኖሎጂ ለመቅሰም አይደለም። ማናችሁ ህይወታችንን ኮንትሮል ለማድረግ ስልጣን የሰጣችሁ? ምን ማውራት እንዳለብን፣ የት መሄድ እንዳለብን፣ ምን መብላት፣ ምን መጠጣት፣ ምን መልበስ እንዳለብን ማናችሁ የምትወስኑት? እንዲህ አይነት ነገር በጣም የተለመደ ነው ወገኖች። ሐማስ እንደሆነ አሸባሪ ነው። ይሄ ዓለም ሁሉ ያወቀው ህፃናትን የሚገል ከትምህርት ቤት የምተኩስ ከአምቡላንስ ላይ የምተኩስ ኬጂ ውስጥ ተደብቆ ሮኬት የምተኩስ ማዘዣ ጣቢያን ሆስፒታል አንደርግራውንድ ላይ የሚያደርግ ይሄንን ደመሰሰች ብላችሁ ነው እስራኤልን የምትወነጅሏት? እስቲ አንድ ኤርትራዊ ኢትዮጵያ ላይ ይተኩስና ከሐማስ የባሰ ኤርትራ ነው የምናደርገው አይደል? ታውቃላችሁ። ሱዳን ትሞክር። ሱዳን ከሐማስ የባሰ ነው የምናደርገው። የትኛውም ሀገር ያደርጋል። እስቲ ሳውዲ አረቢያን፣ እስቲ ቱርክን፣ እስቲ ኢራንን ተንኩሱና ኢራን ምን እንደምታደርግ እያየን ነው አይደል? አንተ በጠራራ ፀሐይ አገሬ ገብቶ ህፃናትን አርዶ ሴቶችን ደፍሮ አቃጥሎ የሄደን ሰው ተገደለብኝ ብለህ ከአሸባሪ ጋር ጥብቅና ቆመ። ጋዜጠኞች ደግሞ እስራኤል ሲሄዱ ሐማስን የገደለችው ጋር ትሄዳለች ብላችሁ ትጮኻላችሁ። ይሄ በዚህ የኢትዮጵያ ችግር አይደለም፣ የዓለም አቀፍ ችግር ነው። በዓለም አቀፍ ደረጃ የፍሪ ፓለስታይን መንጋ አለ። ምን መብላት እንዳለብህ፣ ምን መናገር እንዳለብህ እያንዳንዱ ህይወትህን ዲክቴት አደርጋለሁ የሚል ለራሱ 100,000 ሱዳናዊ ሲሞት ስራብ ሲፈናቀል አንድ ቀን አውርቶ አያውቅም። አልቡራን በጀት ገበያን ደብድቦ ንጹሃን ሲደበድብ ምንም አይመስለው። 2 ዓመት እስራኤል ያልገደለችውን ፍልስጤማዊ የኢራን ሺዓ መንግስት ንጹሃን ዜጎችን ጨፍጭፏል። 3 ቀን 4 ቀን ነው አይደል ኢንተርኔት የዘጋው። ኢንተርኔት ዘግቶ ሺህ ወጣት ፈጅቷል። ተናግረሃል ስለሚሞቱ፣ ስለ ያዲዚዎች፣ ስለ ኩርዶች፣ ስለ ክርስቲያኖች በሶሪያ፣ በኢራቅ፣ በኢራን
በአፍጋኒስታን በፓኪስታን ስለሚገደሉ ማይኖሪቲዎች አንገታቸው ስቀላ ትናገራለህ? አትናገርም። ስለዚህ ምን ማለት ነው? ውሸታም ነህ። የሰብአዊ መብት ጉዳይ አንተን አሳስቦ አያውቅም። ይሄ ፍሪ ፓለስታይን የሚል አንድም ቀን ለሰብአዊ መብት፣ አንድም ቀን ለህፃናት፣ አንድም ቀን ለሴቶች ራርቶ የማያውቅ ነው። ኢትዮጵያውያን ፊል ፍሪ እስራኤል መሄድ የምትፈልጉ ሰዎች ደረታችሁ ነፍታችሁ ሄዳችሁ ተዝናንታችሁ ጎብኝታችሁ ዜና ሰርታችሁ ምናምን መመለስ ትችላላችሁ። የሰብአዊ መብት ሽፋን ነፃነትን ልገታ የሚመጣ የትኛውንም ኃይል እንብ ማለት ነው ያለብን። እሱ ለራሱ ቱርክና ካታር እንደ ውሃ ቀጂ ሲመላለስ ይውላል። አንተን ግን አትይድላል። የሐሰተኛ የሰብአዊ መብት ተሟጋቾች ልንሰማቸው አይገባም። እውነተኛ ከሆናችሁ ኢራን ውስጥ ለተጨፈጨፉ ንጹሃን ድምፅ ሁኑ። የዛን አብረን እናወራለን። ውሸት እንደዚህ ነው እንግዲህ እንደሰማችሁ ነገሮችን በጣም ማክረሪያ አይነት ይመስላሉ። በእውነት እኔ ብዙ እንደዚህ አይነት ነገሮችን አሁን ከእንደዚህ ወንድሜ ብዙ የምጠብቃቸው ነገሮች አሉ። ነገር ግን በዚህ ሰዓት እንካ ሰላምታው አስፈላጊ ነው ብዬ እኔ አልጠብቅም። በእውነት ወደ ትክክለኛው እንግዲህ ኢትዮጵያዊነት የምንመጣ ከሆነ በስነ ስርዓቱ በዚህ ሰዓት እርስ በርስ ተዛዝነን ነገሮችን በተለይ በሀገራችን ላይ ያሉትን ነገሮች ማቅለል ያለብን ይመስለኛል። እና እንዴት ነው እናንተ ምን ትላላችሁ የሚለውን ነው። አባቶቻችንስ ምን ይላሉ? እስቲ ትንሽ እሱን ላሰማችሁና እንግዲህ ወደ መሰናበቻ ይደርሳለሁ ማለት ነው። አላህ ያየኛል የሚለውን ስሜት ውስጣችን ማስረጽ። የሰው ልጅ በካሜራ ብዛት በደህንነትና በጸጥታ ኃይል ብዛት የምትቆጣጠሩ ፍጡር አለ። ብዙ ካሜራዎች ብዙ ደህንነቶች አላት የምትባለው አሜሪካ እንኳን 2025 ላይ የዛሬ ዓመት ወንጀል የተሰራው ብቻ 9.3 ሚሊዮን ወንጀል ተፈጸመ። ያ ሁሉ ካሜራ፣ ያ ሁሉ ደህንነት፣ ያ ሁሉ ፖሊስ እያለ ከነዚህ ውስጥ አብዛኛውን ዘረፋና ቡጨራ። የሰው ልጅ ራሱ ውስጥ ካሜራ ካልገጠመ በምንም ልታቆማቸው። አላህ ያየኛል ሲል ያኔ ሰው አይበልም። ፎርጅድ ዕቃ አይሸጥም፣ ቀይሮ አያቀርብም፣ አይምልም። አላህ ያየዋል፣ አይበድልም። ረመዳን ይህን ኩትኮታ ሊሰጥ ነው የመጣው። እንዴት አትሉኝ? ለምሳሌ አንድ ሰው ሲጾም መጾሙ ራሱ ካልነገረህ በምን ታውቀዋለህ? ዘይሮ ከሄደ ጾሟል አፍጥሯል አታውቅም። ጾም አላህ ያየኛል ብለህ የምትሰራው ስራ ብቻ። አሊያም ረመዳን ቀን ቤቱ አሁን ምሳውን በልቶ ግጥም አድርጎ መጥቶ አፉን ጠራርጎ የዛሬ ፀሐይ ምን አበረታው ቢልህ በምን ታውቃለህ? መብቱ ነው አይደል? አላህ ያየኛል ስለሚል ነው ውዶ ያደረገ የተግመጠመጠበትን ውሃ ሳይውጥ የሚጠፋው። አላህ ብቻ የሚያውቀው ይችን የጉሮሮን ኬላ አላህ ብቻ ነው የሚያያት። አላህ ያየኛል ስለሚል ነው የሚጾመው። ለዛ ነው አላህ ፈሰውሙ ሊ ጾም የኔ ነው ይላል። እኔም ፈርቶ ነው ባሪያ የሚጾም እንጂ ያቺ ቤት ውስጥ ምግብ የምታዘጋጅ ውዷ ባለቤት ምግብ ቀምሳ ትፍ የምትለው ማን ያየኛል ብላ ወደ ውስጥስ ብትስበው አትችልም? ጉሮሮን ስታልፍ የሚያያት ጌታ እንዳለ ታውቃለህ። ጾም አላህ ያየኛል ካላልክ በስተቀር አንድን ሰውንም ማስገደድ አትችልም። አንድ ሰው አስገድደ መሳሪያ ይዘህ ሶላት ልታሰግደው ትችላለህ። ሩኩዕ በል ስጁድ በል እያለ ሐጅ ልታስደርገው ትችላለህ አስገድደ። ዘካ ልታስወጣው ከኪሱ ትችላለህ አስገድደ ግን ልታጾመው አትችልም። ጾም የምትከለክለው ምግቡን ነው። ቀማኸው፣ ተስማምቷል። ዙሁር ደረሰ ልስገድ ይላል። ሶላት ትከለክለዋል አትከለክለው። ሊሰግድ ሲል ደግሞ ውዱ የሚባል አለ። ውዱ ሲያረግ ደግሞ አፍ መጉመጥመጥ አለ። እየተጉመጠመጠ ወደ ውስጥ ቢልከው ማን ያየዋል? አላሁ ጀለ። አስገድደህ ማታሰራው ዒባዳ ካለ ጾም ብቻ። ይህን ስለሚያውቅ አላህ ፈሰውሙ ሊ ጾም የኔ ነው አለ። ሶላትም የሱ እኮ ዘካም ለአላህ ነው። ለጾም ግን የተለየ ቦታ ሰጠው። አላህ ያየኛል ብለህ የምትሰራው ስራ። ይህን ሳናቀው ውስጣችን ላይ አላህ ያየናል የሚለውን ስሜት አላህ ዚሮ መዳን ላይ ይክበዋል፣ ይሰራዋል፣ ይገነባዋል። አንድ ሰው ለውጥ እንዲያመጣ በስነ ለውጥ ሳይንስ ውስጥ አንድን ነገር 21 ጊዜ ማድረግ ነው።
አላህ ግን 7-9 ቀን ጨምሮበት 30 ቀን 29 ቀን ይሄን ተርቢያ ይሰጣል ጠንቃቃ እንድትሆን። ከዛ በኋላ ሱቅ ላይ ስትቀመጥ ገዢው ባያይ አላህ እንደሚያይ አቀን ምትሸጥ ፎርጅድ ዕቃ ስትገለብጥ ሰውየው አላየህም፣ ቤቱን ዘግተህ ግን ስትሰራ አላህ አይተዋል። ይህን ስሜት ነው ረመዳን የሚያሰርፍ። ጾም ወደ ክብር መውጫ መሰላል ሰው አለመሆን ነው አለመጾም። በቀን 3 ጊዜ የሚበላ ሰው እንስሳ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው። መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየሁ ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ እቅድ የጠራ ህይወት መኖር ክንፈልጋችሁ እንዲያው ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላ። እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምስላች እናንተ እኮ ከዘፋኝ ስታስፈርሙ አይደል የምትሉኝ? ያውቃችሁ የለ ዘፋኙን ፈርምልኝ ስትሉ አይደል የምትሉት? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ውዴቱ ቤተሰቦች እንደተመለከታችሁት ነው እንግዲህ በሁለቱም ሃይማኖት ጾም ማለት እግዚአብሔርን መምሰል ከእግዚአብሔር ጋር የሚያነጋግረንና ስርዓት ይዘን እንድንኖር የሚያደርገን እንደሆነ ይሄው እንግዲህ ግልጽ የሆነ ነገር ነው። በሁለቱም ሃይማኖት እንደዚህ በትምህርት ደረጃ እንማረዋለን ማለት ነው። ስለዚህ ሰይጣን በአግባቡ እንዳንጾም በተለያዩ አይነት መንገዶች እየመጣ እንደሚረብሸን ሁላችንም ባለን እንግዲህ እድሜ የምናየውና የተፈታተነን ነገር እንደሆነ እናውቃለን። ስለዚህ እንደነዚህ አይነት እንግዲህ ከባድ የሆኑ ነገሮች ሲመጡ በተቻለ መጠን አይምሯችንን ወደ ጥላቻ ሳይሆን መውሰድ ያለብን እቺን ነገር እንኳን ማለፍና በተቻለ መጠን እንግዲህ ለሀገራችን ጸሎት እያደረግን ጾማችንን በሰላም እንዲያስጨርሰን የኔ ትልቁ ምኞት ነው። እንግዲህ እናንተ ደግሞ የራሳችሁን የሆነ ኮሜንት ስጡበት እላለሁ። በሚቀጥለው እስከምንገናኝ ድረስ እንግዲህ ደህና ሁኑ። ያው ይሄ ትንሽ ለሁላችንም እንደ መገሳሰስ ነው የሚባለው፣ እንደዛ እንዲሆን ነው የምፈልገው። ለምን ስተት ልሰራም እችላለሁ። ነገር ግን በአንድ ወገን ብቻ ሳይሆን ማየት የፈለኩት በአጠቃላይ እንደነዚህ አይነት ነገሮች ፈተና ስለሆኑ በዚህ ሰዓት ያንን ትተን ተባብረን ተፋቅረን አንድ እንድንሆን በየትኛውም አይነት እምነት ተከታይ ውስጥ ያለ ህብረተሰብ ሁሉን ነገር በደስታና በዚህ ሰዓት እየተካፈለ መኖር ያለበት ሰዓት ስለሆነ እችኛዋን ጥሩ የሆነችዋን ጊዜያችንን በሰላም እንድንጨርስ ስለመፈልግ እንግዲህ የራሴ ምኞት ነው እዚህ ላይ ለማቅረብ የሞከርኩት ማለት ነው። በተረፈ የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችዋን ላይክ አድርጉልኝ እላለሁ። አንድ በዛው በቶሮንቶ አካባቢ የነበረ ሰው የደረሰበትንና ያው በዚህ በጋዜጠኝነት ህይወት ውስጥም ደግሞ እውቀት ስላለው የተናገረው ነገር አለ። እሷን አሰምቼ ለያያችኋለሁ። መልካም ጊዜ ይሆንላችሁ። ከወራት በፊት በዚህ በቶሮንቶ ከተማ ያንግና ብሎር የሚባል በጣም ቢዚ የሆነ ኢንተርሴክሽን ሁለቱ መንገዶች የሚተላለፉበት ቦታ ላይ ደረስኩኝ። ከኔ በፊት ያሉት መኪናዎች አልፈዋል። እኔ ስደርስ ግን መንገዱ ተዘጋ። መንገዱ የተዘጋው እንዲህ በተያይዘው በቆሙ ሰዎች ነው የተዘጋው። ሰዎቹ መፈክር ይዘዋል። ፍሪ ፓለስታይን የሚል መፈክር ይዘዋል። የተለያዩ መፈክሮችን ይዘዋል። ኤልደርሊ ፒፕል ናቸው፣ በእድሜያቸው የገፉ ሲኒየር የሆኑ ሰዎች ናቸው። ከዛ በኋላ ተጠጋው፣ መንገዱን ዘግተውታል። ምንም ማድረግ አልቻልኩም። ወደሚሄድበት ቦታ በቶሎ ለመድረስ ብጣደፍም ያው እንግዲህ ፖሊስ መጥቶ መንገዱን እስከሚከፍተው ድረስ መጠበቅ አልችልም። ማዞር ነበረብኝ። አዙር ሄድኩኝ።
ያው ሰዎቹ የሆኑ ወረቀቶችን ያድላሉ፣ የተለያዩ ነገሮችን ተቃውሟቸውን ያሰማሉ፣ ሐሳባቸውን እየገለጹ ነው። በጣም ቢዚ የሆነውን ኢንተርሴክሽን መዝጋታቸው አግባብ ባይሆንም እንግዲህ ሊያስተላልፉ የሚፈልጉት መልእክት አለ። በእስራኤልና በፍልስጤም መካከል ባለው ሁኔታ ባለፉት 2 ዓመታት ከባድ የሆነ ውጥረት ያለበት ሁኔታ ነው ያለው። በተለይ ሐማስ የእስራኤልን ቦታዎች አልፎ ካደረሰው ጥቃት በኋላ በእስራኤል እንግዲህ ደግሞ በጋዛ ላይ በፈጸመቻቸው ከፍተኛ ድብደባዎች በየቀኑ የምንመለከተው ነው። በእውነት ለመናገር እኔ ሐማስም በእስራኤል ላይ ፈጸመው ነገር በጣም ያሳዝነኛል፣ ልቤን ይሰብረዋል። አይቻለው እነኛ ቦታዎች እስራኤልም ጋዛን በመታጠቃበት ጊዜ በተለይ የአየር ድብደባዎች ጋዛን በቃ ሙሉ በሙሉ ፍርስርስ ነው ያደረገችውና ህፃናቶቹ፣ ሴቶቹ እኔ ወላጅ ብሆን እዛ ቦታ ላይ ወላጅ ብሆን ምን ይሰማኛል ብዬ አስባለሁ። በእስራኤልም በኩል ሐማስ እንደዚህ አድርጎ እንደኛ ቦታዎች ላይ ጥቃት ባደረሰ ጊዜ እኔ እዛ ቦታ ላይ ብሆን ምን ይሰማኛል ብዬ አስባለሁ። ኢትዮጵያውያኑ ጋዜጠኞች እንግዲህ ወደ እስራኤል የሄዱት በእስራኤል መንግስት ወይንም በእስራኤል የፒአር የፐብሊክ ሪሌሽን ኦፊስ ተጋብዘው ነው። በጋዜጠኝነት ዓለም ኦሚሽን የምንለው ነገር አለ። በአንድ ጉዳይ ላይ ሁሉንም ነገር አለማካተት የሚባል ነገር አለ። አንዳንዶቹን ነገሮች እናካተትና አንዳንዶቹ ነገሮች ይቀራሉ። ይሄ ደግሞ በተለያዩ ወገኖች ዘንድ መከፋትን ይፈጥራል። እነኚህ ጋዜጠኞች የሰሯቸውን ሙሉ ፕሮግራሞች አላየሁም፣ የተወሰኑትን ግን አይቻለሁ። ይሄንን ጉዳይ እንዲነሳ ያደረገው አልጀዚራ የሰራው ዘገባ ነው። አልጀዚራ እንግዲህ እነኚህ ጋዜጠኞች እስራኤል ሄደው ከተመለሱ በኋላ የሰሯቸውን ዘገባዎች ወይም እዛ ሆነው የሰሯቸውን ዘገባዎች በተመለከተ የሰራው ፕሮግራም አለ። የፍልስጤም ጉዳይ አልታየም፣ የፍልስጤም ሕፃናት ጉዳይ አልታየም፣ የሞቱት ጉዳይ አልታየም በሚል ከፍተኛ ተቃውሞንና ቁጣን የቀሰቀሰ ነው። ይገባኛል። ይሄ ኦሚሽን የምላችሁ ነገር አንድ ቦታ ሄዳችሁ ስትዘግቡ ሁሉንም ነገር ማካተት የሚባል ነገር አለ። የሚጋብዟችሁ ሰዎች ደግሞ ከሞላ ጎደል የሚፈልጉት የነሱን አቋም የነሱን ቪው እንድታንጸባርቁላቸው ነው። ለምሳሌ አንድ ጋዜጠኛ አበል ተከፍሎት የሆነ ቦታ ለመዘገብ ሲሄድ ስለዛ ድርጅት ኔጌቲቭ የሆነ ነገር ማንሳት ይችላል ወይ? የሆነ ጉለቶችን ቢያይ ክፍተቶችን ቢያይ ማንሳት ይችላል ወይ ብለን የምንጠይቅ በጣም ከባድ ነው። ይህንን የማይቀበሉት ብዙ በዚህ በጋዜጠኝነት በዚህ በጋዜጠኞች ማኔጅመንት ላይ የተሰማሩ ሰዎች አሉ። ለምሳሌ አንድ ቦታ ሲሄድ ያ ድርጅት አበል ከፍሎኝ ከሄድኩኝ ማደሪያዬን ከከፈለው የተለያየ ነገር ካደረገልኝ እዛ ቦታ ላይ ስለሚሆነው ነገር ሙሉ እውነታውን ማቅረብ እችላለሁ። በጣም ይሄ ከባድ የሆነ ጥያቄ ነው። በእነኚህ በጋዜጠኞች እንግዲህ ያልተነሱ ጉዳዮች አለ በተባለው በእነሱ በኩል አልጀዚራም እንደጠቀሰው በቂ ምላሽ ማግኘት አልቻለም። አቃቸዋለሁ ብዙዎቹን እዛ ከተጓዙት ማለት ብዙ ልምድ ያላቸው ናቸው በዚህ በጋዜጠኝነት ስራ። እንግዲህ እነሱም እንዲያስረዱ እድል ልንሰጥ ይገባል ብዬ አምናለሁ። በሁሉም ወገኖች ያሉ ሐሳቦች መነሳት አለባቸው።